እጁን ጭኖ ባለስልጣናትን የሚያባርር አንድ ፓስተር አይተነው ታስ ትክክለኛ ነገር ልንገራችሁ። ከዚህ በፊት ነገራችሁ ከነግዬ ጋር አንድ ቢሮ ሄድን የዛሬ አመት ከምናምን። በህይወቴ እኔ ሰው እንዲህ ዲስሪስፔክት አድርጎ አናግሮኝ ያውቅ እና አንዳንድ ሚዲያ ላይ ማን የማይወድ ሰዋል ተናዷል። ፎር ሰም ሪዝን ገባው ቁጭ አልኩኝ። ባለስልጣን ነው ቁጭ አልኩ። ከዛ ቴምር ይበላል። ስንት ቴምር በላ መሰለ ላይ ማአት ቴምር በላ። አንስቼም ልብላ በላ። ከዛ ስልኩን አየ ወንበሩ ድረስ አለኝ ምን ነው ከዛ ብቻ ሲደርሱ ነው ምናምን አለ። እየወጣው ቢሮ በር ላይ እጄን ጫንኩን። በናዝሬቱ ጌታ በኢየሱስ ከዚህ ቢሮ ነቅያለሁ። ከዛ ነግዬ እኔ ካሁን በኋላ እዚህ ሰውዬ ጋር እኔ አልመጣም አንተ ሄድ አልኩት። በሳምንቱ ነው ሄድኩ። በሳምንቱ ነግዬ ሲሄድ እቃ እያስረከቡ ስለሆነ አይሰሩም አሉት። ለምን ተነስቷል አሉት። ከዛ የሚገርመው ልንገራችሁ፣ እኔ ሌላ ጊዜ ሄድኩኝ። አብረን ጻፊዋን ጠየቅናት። አካሌ ምን ነው በአንድ የተነሳ በዚህ ቢሮ ታሪክ አለች። በአጭር ጊዜ ከዚህ ወንበር የተነቀለ ሰው አይቻልም። ነገስታት ድል ነሱ። የሆነ አገር አዋጅ ተቀይራል። ሂንታስ ትከፋራዲያ የሆነ ቢሮ ውስጥ ያለ ሰውዬ ታነሳል። እሺ በዚህ ቪዲዮ ላይ እንግዲህ አስተያየት ካላችሁ ጻፉልኝ። ምክንያቱም እንግዲህ እቺ ቪዲዮ እንግዲህ ማስጠንቀቂያ ትመስላለች እንግዲህ ፓስተር። ምክንያቱም ከፍ ያለ ወንበር ላይ የተቀመጣችሁ ሰዎች በደንብ ብታደምጡት ደስ ይለኛል። ምክንያቱም ይሄ ሰው ሲመጣ በአግባቡ ማስተናገድ አለባችሁ። ያለበለዚያ እጁን በራችሁ ላይ ደገፍ አድርጎ ያደርጋችሁ። ስለዚህ ተቀራኒው የተከበረው አሜን እኛን ስለማጥበቅ ከሙታን ደግሞ ተለይቶ በሶስተኛው ቀን የተነሳው አሜን በክብር ወደ ሰማይ ያረገው አሜን። ዛሬ የወጣነው ሰላም ለምድራችን ለመስበክ ነው። አሜን። ሰላም ለሀገራችን ለመስበክ ነው። አሜን። ሰላም ለኢትዮጵያ ለማወጅ ነው። አሜን። የሰላም ንጉሷ ኢየሱስ ነው። አሜን። የሰላም አለቃው ኢየሱስ ነው። አሜን። የሰላም ጌታው ኢየሱስ ነው። አሜን። ሀገሬ እረፍትሽ ኢየሱስ ነው። አሜን። የችግሮችሽ መፍትሄ ኢየሱስ ነው። አሜን። የእንቆቅልሽሽ መፍቻው ቁልፍ ወንጌል ነው። አሜን። አራቱ ማዕዘን እንዴ ናስቲ ወደዚህ ምንድነው እኔ ብሎ በጋሻው እነዚህን ሰዎች እኮ ከአዳራሽ ይዛቸው ወጥተህ መንገድ ለመንገድ እኮ አሰቃያቸው። እዚሁ አዳራሽ እኮ ከአንተ ጋር እንዳያብሩ የሚሉት እዚሁ አትነግራቸውም። ጎዳና ላይ ይዛቸው ወጥተህ እኮ አሰቃያቸው። ምንድነው ከዚህ በበለጠ ግን ያያ ዘልደታ አንድ ቪዲዮ ሰርቷልና እሱ ለአንተ ቢደርስህ በጣም ደስ ይለኛል። እስኪ ቪዲዮውን አይተነው ነበር። ይህ የኛ ህይወት ነው። አሜን። መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። አሜን። ከሰማይ የወረደው አሜን፣ ከድንግል የተወለደው አሜን፣ በስጋና በደም የተካፈለው አሜን። ዛሬ የወጣነው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮሪደር ልማት እንዳያፈርሱ። አይበጋሻው እኛ ጋር የነበረ ጸጋ ወላዲተ አምላክ ከልደታ እስጢፋኖስ፣ ከእስጢፋኖስ ዮሴፍ፣ ከዮሴፍ ረጲ መድኃኔዓለም፣ ከረጲ መድኃኔዓለም እስከ ሰበታ ጌቴሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ አቤት ግርማ ሞገስ፣ አቤት ወንጌል አገላለጥ። እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳና ወጣ። የምር አያምርብህም። እንኳን ብትጠረጥጥም
የምር በጋሻው ያምርበት። አሁን ነው የሚደብረው። ሌላው ነገር በጋሻው ልንገርህ፣ አንተ ጎዳና መውጣትን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋሕዶ ቤተክርስቲያን ትንታግ ልጆች አንተን ከአዳራሽ መውጣት አይተው ተመልክተው ይሄውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው። እነዚህ ጨካኞች ክፉዎች እግር ወጣ ሲል ይሄው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማዕከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል። ቤትህን ቆልፈው ውጣ በጋሻው። እነዚህ ጥሩ ልጆች አይደሉም። እውነቴን ነው የምነግርህ። ይሄው አንተ ጋር ያገለግል የነበረ አንተ ጋር ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆን ብለው በተንኮል በሴራ እነ አኬ እነ ባሮክ እነ ኢዮብ ግን እነ ዘማሪ እዝራ እነ መምህር ኤርምያስ ግን እግዚአብሔር የላቸው። እግዚአብሔርኛውም ወንድማችን እንኳን ደስ አለ። ዛሬ ከሥላሴ ልጅነት አግኝታል። ደስ ብሎናል። እንግዲህ እንደሰማችሁት ነውና ሐሳባችሁን በኮሜንት ላይ ታሳውቁ ትችላላችሁ። ግን ያው በጋሻው ሞገስ ይናጣል። ለማንኛውም የዛሬ ቪዲዮ ይህንን ይመስላል። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች በሙሉ ሰብስክራይብ እንድታደርጉ፣ ከዛ ውጭ እንግዲህ በሳምንቱ እንገናኛለን። መልካም ሳምንት።